በሰዓት እስከ 3 ኩንታል ታመርታለች። በቀን እስከ 15-20 ኩንታል እንደ ሰውየው ጉብዝና በደንብ ካመረተ ከዛም በላይ ልታመርት ትችላለች። ይህንን ቢዝነስ ማንኛውም ሰው መስራት ይችላል። ምክንያቱም ለመስራት ያን ያክል ጉልበት የማይጠይቅ ኢዚ ነው። አንደኛ የከሰል ረጋፊውን ከየትኛውም ቦታ ላይ ልታገኝ ትችላለህ። ያ ማለት በጣም ትንሽ በሆነ ገንዘብ ልታገኘው ትችላለህ። እሱን ካገኘ በኋላ መልሰህ ስትሸጠው ሪሳይክል ተደርጎ ሞር ኮምፕረስድ ሆኖ ከዛኛው ከሰል በተሻለ መልኩ ረጅም ሰዓት ሊቆይ በሚችልበት ሁኔታ ስትሸጠው ሞር ትርፋማ ነው። በጣም ትንሽ ወጪ በማውጣት ማለት ነው። በአዋጭነት ደረጃ ከማሽን ግዢ ወጪ ሌላ ምንም አይነት ወጪ አይኖረው። እዚህም በፊት ብዙ ማሽኖችን ሸጥናል እና ማሽኖቹን ወስደው በጣም ህይወታቸውን የቀየሩ በጣም ደስተኛ የሆኑ ሰዎችም አሉ በብዛት። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የትርታ ሪቪው ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ትርታ ሪቪው በትርታ ሪቪው ፕሮግራሙ የተለያየ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ዛሬም ለእናንተ ይጠቅማል ብለን ያሰብነውን መረጃ ወደ እናንተ ለማድረስ በመክሊ ማኒፋክቸሪንግ ተገኝተናል። እንግዲህ እዚህ ድርጅት ውስጥ የተለያዩ ማሽኖችን ታገኛላችሁ። እነዚህ ማሽኖች ምንድናቸው? እንዴትስ እንጠቀማቸዋለን? ዋጋቸውስ ምን ይመስላል? የት እናገኛቸዋለን? የሚለውን ሙሉ መረጃውን ወደ እናንተ የምናደርስ ይሆናል። ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰው የትርታ ሪቪው ተቀላቀሉ እንላለን። አብራችሁን ቆዩ። ሰላም እንዴት ነህ? እግዚአብሔር ይመስገን። እንግዲህ ዛሬ በትርታ ሪቪው ፕሮግራማችን ለቤተሰቦቻችን የተለያዩ ማሽነሪዎችን፣ የስራ ሀሳቦችን በምናቀርብበት ፕሮግራም እናንተ ጋር መጥተናል። እስኪ ራስን ከማስተዋወቅ ጀምረህ ድርጅታችሁ ማን ይባላል፣ የት ይገኛል የሚለውን ንገረን። ስሜ መኮንን በሪሶ እባላለሁ። ድርጅታችን የሚገኘው ቱሉ ዲምቱ ዓለም ባንክ አካባቢ ነው። በዋናነት የኛ ድርጅት የሚሰራው ማኑፋክቸሪንግ ላይ ነው። ማኑፋክቸር የምናደርገው ምን አይነት ማሽኖች ናቸው? ሞር ኦፍ ሪሳይክሊንግ መልሶ የመጠቀም ነገሮች ላይ ሞር ፎከስ አድርገን እንሰራለን። በተጨማሪ ደግሞ የአግሪካልቸራል የሆኑ ነገሮችን እነሱን ከረንትሊ በደንብ እየሰራን ነው። በዋናነት ግን አሁን ላይ በደንብ እየሰራን ያለ ነው ከሰል የሚያመርቱ ማሽኖች ላይ ሞር ኦፍ ፎከስ አድርገን እየሰራን እንገኛለን። በጣም ጥሩ። እንግዲህ እንደምናየው እኛም እዚህ ጋር ማሽኖቹን እያየን ነው። እነዚህም ማሽኖች በአይነት ይጠቀስ ቢባል ምን አይነት ማሽኖች ውስጥ ነው የምናካትተው? ኦኬ፣ ማሽኖቹ በዋናነት ኢንዱስትሪያል ማሽን የሚባሉ ናቸው። ግን 3 አይነት ማሽኖች አሉ እኛው ከረንትሊ። አንደኛ ማኑዋል ማሽን አለን፣ ሁለተኛ ደግሞ በሲንግል ፌዝ የሚሰራ ማሽን አለን፣ ሶስተኛ ደግሞ በስሪ ፌዝ የሚሰሩ ማሽኖች አሉ። ማኑዋል የምንላት ማሽን ምንድነች? በሰው ጉልበት ምንም አይነት የኤሌክትሪክ ኃይል ሳትጠቀም ሶርስ ኦፍ ፓወሯ